ገነቱ ዋሲ ክልሌ 3 ትውልዴ በለሳ አርባያ ወረዳ እና የመጣንበት ምክንያት እኔ ገበሬ ነኝ እርሻ ነው ማርስ ስለዚህ ስብሰባ አለ ብለው አንድ ቀን ወሰዱን ከተማ በዛ የተነሳ አመጡን ምንድነው ምናምን ስንል መከላከይነት ነው አሉና ወደ እንትን ካደረስን ወደ አዲስ ዘመን ካደረስን ማለት ለምን ነው ምናምን ስንል አዛ በኋላ ሀገራችን ተወሯል ምናምን አሉና መጣን ከዛ ስለዚህ አዋሽ ነው 45 ቀን ሰለጠን ያው ስልጣን አይደለም ዞሮ አዚ ደግሞ ስንሮጥ በጥይት ይመቱናል አመራሮቹ ምናምኖቹ ብዙ ሰው ፈርተን ስንሸሽ ራሳችን እንሮጣሉ እኛም በጥይት ይመቱና አዘው ተዋጋያሉ እዛ የኔ ያለው ነገር ዝም ብለ በመኪና ወሰዱን መጣን ገባን ከዛ እንደመጣን ካምባላወቅን ምን አላልና ስልጣን አወጣን እዚህ መተን ግዳጅ ገባን አይ ህግ ነው በቃ ሀገራችን ተወሯል በቃ ግቡ ሀገራችን ነፃ እናውጣ ተባልን እኛ ምን እናውቀው ነገር ስለሌለ ስንናገርም ደግሞ ይመቱናል እሺ ብለን መጣን እኛ ለምሳሌ ስንሸሽ ተመለስ ይያለ ይመታሉ በጥይት ትናንት ራሱ ብዙ ሰው ነው የተማቱ ገለዋል እኛ አዘው እንዳለን እየተዋጋን ይያለን እነሱ የሉም 5 ልጆች ነው የቀረን ከዛ ረስንት እንደሆኑ 10 ምናምን ነን መሰል አጠቃላይ ከዛ አመራር 50 አለቆች ምናምን ወጡ አላሉና ጥለውና ሩጠዋል ከዛ መስመር ላይ ስንወጣ ናና አሉኝ እኔን የእናንቶች ማለት ነው አድኩኝ መሳሪያን ሰጣቸው 3 ነበሩ ከኔ ጋር ሮጡ ዙሮ ተመተዋል በእጃቸውን ሰጡ እኔና ና ሲሉኝ መጣው ሰጣው አዛ ቁጭ በላለ ቁጭ አልኩኝ ለምን ነው ምናምን እንደዚህ ምትሆኑ በአገራችሁ ነው ወንድሞቻችሁ ነና ምናምን ለተቆጡና አረኛ እኮ እንደዚህ ነው ይያ ቁጭ አልኩኝ ብስኩት ምናምን ተቀበልኩ ያን እየበለው ቆየው ዘኔ እነሱ መጡ ተሰባስበን አደርን ለምሳሌ ግማሹ ተቀብሯል ግማሹም የቆሰለ ሄዷል ያልተቀበረም አለ የቆስሎ የቀረም አለ መሪዎቹ የት እንደሚቀመጡ አናውቅም አንድ ሰዓት ብቅላሉ ይታቆሳሉ ከዛ ከኋላ ይሆናሉ እኛ ነበር አይዟችሁ ምናምን ይላል ሰው ሲሮጥ ደግሞ በፊቱ በኋላው ነው ይማታሉ አዋልቋል ነው የተባለ ምንም ነገር የለም ሰላም ነው ብቻ ከበየን አንዳንድ በጨለማ ምናምን የሚገባ ጠላት ምናምን እንጂ ምንም ነገር የለም ነው የተባለ ሰላም ነው ከተማ ለመጠበቅና ካምፕ ለማስከበር ነው የተባለ አሁን ያገኘነው ሀቅ ምንም ነገር እኛ አዲስ ሰልጣይ ወጥቶ ካምፕ ወር ምናምን ሲያርፍ ነው የምናውቅ እንጂ መጣን ምንም በጨለማ ነው መጣን አመጣው ከዚህ ተራራ ውስጥ አዛ ምንም ከተማ ላይ የለም ምንም አላለም እንደመጣን ጦርነት ገባን መሆኑ ነው እንጂ አሁን ለምሳሌ እንደተባለው አይደለም እንደተባለው ጠፍቷል ተብሏል እንደተባለው አይደለም አለ እንደነበረው ነው